ጤና ይስጥልኝ የተወደዳችሁ የሆረ ሚዲያ የሁል ጊዜ ተከታታዮች፣ ይህ በየጊዜው በዱቢ ድሬዲ ንግድ መድረክ ተዘጋጅቶ የሚቀርብላችሁ የምጣኔ ሀብት ጉዳይ ነው። እንግዲህ ባለፉት ፕሮግራሞቻችን ብዙ ነገሮችን አንስተን ተወያይተናል። የቅርብ ጊዜው ቪዲዮአችን ላይ ዓላማ መርና ግባችንን አስቀምጠን የምጣኔ ሀብት ጉዞ ማድረግ አለብን የሚለውን ነገር አውርተናል። ዛሬ ደግሞ የምናወራው በእንደዚህ አይነት ጎዳና ውስጥ የሚያስፈልገው ሌላኛው ወሳኝ ነገር ደግሞ ምንድነው የሚለው ነገር ነው። እሱም ውሳኔ ስለመስጠት ዲሲዥን ሜኪንግ ስለሚለው ነገር የምንወያይ ይሆናል። እንግዲህ ሁሉም በዚህ ምድር ላይ ልዩነት ያለው በመወሰንና ባለመወሰን መካከል ያለው ጉዳይ ነው። በጊዜ መወሰን፣ በጊዜ ያለመወሰን፣ በራስ መወሰን፣ በራስ መወሰን ያለመቻል፣ እያመነቱ ስለመዋልና በጊዜ ወስኖ ወደ እርምጃ የመግባት ጉዳይ የብዙ ሰዎችን ህይወት ልዩነት እንዲኖረው አድርጎታል። በዚህ ዓለም ላይ እንግዲህ የተሻለ ምጣኔ ሀብት ላይ የተሻለ ኢኮኖሚ የተሻለ ገቢ ላይ መድረስ የቻሉት በጊዜ መወሰን የቻሉና በራሳቸው ችሎታ በራሳቸው አቅምና በራሳቸው ደረጃ መወሰን የቻሉት ናቸው። እንደዚሁም ደግሞ በምጣኔ ሀብት ሳይሳካላቸው እየፈለጉ እየተመኙ እየጣሩ የተሻለ ቦታ ለመድረስ ያቃታቸው ደግሞ ውሳኔያቸውን በጊዜ ባለመወሰን በራሳቸው መወሰን ባለመቻል ችሎታቸውን አቅማቸውን ጊዜያቸውን ያገናዘበ ውሳኔ መወሰን ባለመቻላቸው ወደኋላ መቅረት ችለዋል። የሚፈልጉበት ቦታ ወይ ደግሞ የሚፈልጉበት ደረጃ ላይ ሳይደርሱ መቅረት ችለዋል ማለት ነው። ውሳኔ መስጠት ልዩነትን ይፈጥራል። በዓለማችን የአመራር ሳይንስ ውስጥ ወይ ደግሞ ሊደርሺፕ ሂሳቤ ውስጥ ትልቁ የመሪ ችሎታው ትልቁ የመሪዎች ልዩነት መወሰን መቻልና አለመወሰን መቻል ነው። መወሰን የማይችል ሰው ወደ አመራር እንዲመጣ አይፈለግም። መወሰን የማይችል ሰው በራሱ አስበው ካልኩሌት አድርገው የሚያስፈልገውን አናሊሲስ ሁሉ ሰርቶ የሚፈለገውን ውሳኔ መወሰን የማይችል ሰው ለአመራርነት አያስፈልግም። የምንፈልገው ቦታ ለመድረስ ያቀርነውን ነገር ለማሳካት ካስፈለገ አንደኛው ኢምፖርታንት ነገር ውሳኔ መወሰን መቻል ነው። እንግዲህ የተከበራችሁ የሆረ ሚዲያ ተከታታዮች፣ ዛሬ የምጠይቃችሁ ጥያቄ ውሳኔ መወሰን ላይ ምንድን ነው የምትመስሉት? ቢሮ ውስጥ፣ የንግድ ቦታችሁ ላይ፣ ቤተሰባችሁ ውስጥ፣ ጓደኞቻችሁ መካከል ጉዳዮች ሲነሱ፣ የሚያገናኟቸው ነገሮች ሲነሱ፣ ወደ ስራ የሚያስገቧቸው ነገሮች ሲመጡ፣ አጋጣሚዎች፣ እድሎች ሲመጡ ውሳኔ መወሰን ላይ ምን ደረጃ ላይ ያላችሁት? ራሳችሁን እንድትመለከቱ ትፈልጋለሁ። የውሳኔ ሰው ናችሁ ወይስ የምታመነቱ? በዓለማችን ላይ የተደረገው ጥናት 25,000 ሰዎች ላይ ጥናት ተጠንቶ ነበረ። 25,000 ሰዎች ላይ በተጠናው ጥናት ውስጥ የኢኮኖሚ ጉዞ ጀምሮ በምጣኔ ሀብት ጉዳይ ላይ የተፈለገው ደረጃ የሆነ ደረጃ ላይ ለመድረስ ፈልጎ እንዳይሳካላቸው ካደረጉት 30 ቶፕ ሪዘኖች ውስጥ ግንባር ቀደሙን የሚይዘው ውሳኔ መወሰን ያለመቻል እንደሆነ የብዙ ሰዎች ታሪክ ውስጥ ማየት ተችሏል ማለት ነው። ይሄ እንግዲህ በንድፈ ሐሳብም በተግባርም በዓለም ላይ የታየ ነገር ላይ ነው ማለት ነው። እና ውሳኔ መወሰን መቻል ብዙ ሰዎች ከግባቸው እንዳያደርሱ አድርጎታል የሚለው ነገር ነው። በዓለማችን ላይ የተሳካላቸው ሰዎችን ወስደን ከተመለከተን ኢቨን በዓለም አቀፍ ደረጃ የሚሆን በሀገር ደረጃ ከሚያመሳስላቸው ነገሮች ውስጥ አንዱና ግንባር ቀደሙ ውሳኔ የመስጠት ነገራቸው ነው። በጊዜ አስቦ መወሰን የመቻላቸው ነው። ወደ ስራው እገባለሁ አልገባም፣ ይሄ ነገር ይገዛ አይገዛ፣ ሰዎች ይቀጠሩ አይቀጠሩ፣ ወደ ብድር እንግባ አንግባ፣ ኢንቨስት የምናደርገው እዚሁን እዚያ፣ ስራው መጀመር ያለበት አሁን ነው ነገ፣ ዛሬ ነው ነገ፣ አሁን ነው ኋላ የሚለውን ነገር ላይ ኩዊክሊ ስዊፍትሊ መወሰን የቻሉት ሰዎች የተሻለ ደረጃ ላይ ደርሰዋል። እንግዲህ የብዙ የተሳካላቸው ሰዎች በስኬት በምጣኔ ሀብት ስኬት የሀብት ማማ ላይ የደረሱ ሰዎች ከሚያመሳስላቸው ነገሮች ውስጥ አንዱ እንግዲህ ውሳኔ እንደሆነ ጥናቶች ያመላክቱታል የሚለው ነገር ነው። እንደዚሁም ደግሞ ከወደቁት ከከሰሩት ሳይጀምሩ ከተዉት ከሚያመሳስላቸው ነገሮች ውስጥ እንዲሁም ጥናት ከሚያሳየው ነገር አንዱ በጊዜ ውሳኔ መወሰን፣ በራሳቸው ውሳኔ መወሰን ባለመቻላቸው ነው። እንግዲህ
ይሄን ቪዲዮ የምታዳምጠው ይሄን ቪዲዮ የተመለከትክ ያለው ሰው የራስ አይምሮ አለ፣ የራስ ልቦና አለ፣ የራስን ችሎታ ታውቃለህ፣ ማን እንደሆንክ ታውቃለህ። መወሰን ያለብህ በራሲ ጉዳይ ላይ በራስ ሐሳብ፣ በራስ አይምሮና በራስ እምነት ነው መሆን መቻል ያለበት። ሌላ ሰው በሌላ ሰው ሐሳብ በሌላ ሰው ግፊት ውሳኔ የሚዘገይና ውሳኔ የሚቸኩል ከሆነ የመክሰር ያለመሳካት ፕሮባቢሊቲው ከፍተኛ ሊሆን ይችላል። በሌላ ሰው ሐሳብ መወሰን ስንገደድ ምን ይሆናል? በዛ ሰው አይምሮ፣ በዛ ሰው እምነት፣ በዛ ሰው ትምህርት፣ በዛ ሰው ችሎታ የታሰበው ነገር ነው የሚወስነው ማለት ነው። ያ ነገር ደግሞ ለዛ ሰው ይሳካ ይሆናል እንጂ ለአንተ ላይሆን ይችላል። በራስ ውሳኔ መወሰን መቻል በጣም አስፈላጊ ነው። ብዙ ሰዎች ናቸው ጓደኞቻቸው ወስኖላቸው፣ ቤተሰቦቻቸው ወስኖላቸው ወደሆነ ትምህርት የገቡት ነገር ግን ወድቆ የቀሩት ብዙ ሰዎች አሉ። በሌሎች በጓደኞቻቸው፣ በአካባቢያቸው፣ በመካሪዎቻቸው የሆነ ነገር ተወስኖላቸው ንግዳቸው መንገድ ላይ ቀረ፣ ቢዝነሳቸው ሳይሳካ የቀረ ብዙ ሰዎች አሉ። መወሰን ያለብን ስለኛ ጉዳይ፣ መወሰን ያለብኝ ስለ ንግዴ፣ መወሰን ያለብን ስለ ግብርናዬ፣ መወሰን ያለብኝ ስለ ወደፊቱ የምጣኔ ሀብት ጎዳናዬ እኔ ነኝ እንጂ ጓደኛዬ አይደለም፣ እኔ ነኝ እንጂ ጎረቤቴ፣ ዘመድ አዝማዴ መሆን የለበትም ነው። ይሄ ነገር በአትኩሮት መመልከት ያስፈልጋል። ውሳኔ መስጠት የሚያቀታቸው ሁለት ባህሪ ያላቸው ሰዎች እንደሆኑ ጥናቶች ያመላክታሉ። አንደኛው በሌሎች ሰዎች ውሳኔ፣ በሌሎች ሰዎች ሐሳብ፣ በሌሎች ሰዎች ምክር የሚነዱ ኢንፍሉዌንስ የሚደረጉ እንደሆኑ ያሳያል። የሆነ ነገር መስራት ስንጀምር ሌላ ሰው ይመጣና ይሄን አይታል፣ ያን አይታል፣ ይሄ ነገር እንዲህ ነው፣ ይሄ ነገር በዚህ ነው፣ መንግስት እንዲህ ብለዋል፣ አካባቢው ላይ እንደዚህ ነው፣ አየሩ የሚሉን ሰዎች በእነሱ ተጽዕኖ ስር የምንገባ ከሆነ ውሳኔያችን ያዛባል። በጊዜ እንዳንወስን ያደርጋል። የወሰነው ነገር ላይ እርምጃ እንዳንወስድ ያደርጋል። ስለዚህ በሌሎች ሰዎች ሐሳብ ጎሲፕ ምን ይላል እገሊት ምን ትላለች፣ አባቴ ምን ይላል፣ ይሄ ቡድን ምን ይላል፣ ያ ቡድን ምን ይላል የሚለው ነገር ሐሳብ የምንወሰድ ከሆነ ጥሩ ውሳኔ ማንወስን እንሆናለን፣ በጊዜ ማንወስን እንሆናለን ማለት ነው። እያንዳንዱ ሰው የራሱ የሆነ ቡድን አለው። ቡድን ስንመርጥ በጣም ተጠንቅቀን ምን አይነት አስተሳሰብ፣ ምን አይነት ሐሳብ፣ ምን አይነት ራዕይ ያላቸው ሰዎች ናቸው የሚለውን ነገር ማየት ያስፈልጋል። እያንዳንዱ ቡድን የራሱ የሆነና የራሱ ያልሆኑት አሉ። የሚገዳደሩትና የሚደግፉት አሉ። ጥሩ ነገር የሚመኙለትና አውቆ የሚያስቱት አሏቸው። ስለሆነ ውሳኔያችንን ላይ ተጽዕኖ ስለሚኖራቸው እንደዚህ አይነት ሂደት ውስጥ ጥንቃቄ መውሰድ አለብን የሚለው ነገር ነው። ሁለተኛው ነገር ውሳኔ መስጠት ከሚያቅታቸው ሰዎች ውስጥ ሁለተኛው ባህሪያቸው ወይ ደግሞ ሁለተኛው ነገራቸው ምንድን ነው? ከማድመጥ ይልቅ መናገርን ብቻ የሚመርጡ ሰዎች አሉ። ስለ ቢዝነስ ብታመጡ እናንተን ከመስማታቸው በፊት ከመጀመሪያው እስከ መጨረሻው እነሱ ነው የሚያወሩት። ሐሳብ መቅረብ ሲያስፈልግ ከመጀመሪያው እስከ መጨረሻው እነሱ ናቸው ሐሳብ የሚያቀርቡት። የሆነ ነገር ላይ ለመድረስ ሲፈለግ የነሱ ነገር ብቻ። እንደነዚህ አይነት ሰዎች ልምድ የማግኘት አጋጣሚያቸው፣ ከሌሎች ዕውቀት የመቅሰም አጋጣሚያቸው፣ ሌሎች ሰርቶ ሞክሮ ያቃታቸው ሞክሮ የወደቁበት ከዛ የመማር ፕሮባቢሊቲያቸው በጣም አነስተኛ ነው። እንደነዚህ አይነት ሰዎች በጊዜ ላለመወሰን ይቸገራሉ ወይ አላስፈላጊ ውሳኔ ይወስናሉ። ትክክለኛ ሎጂካል ኤፊሽንት እና ኢፌክቲቭ የሆነ ውሳኔ ለመወሰን ይቸገራሉ ማለት ነው። ስለዚህ ለማድመጥ ጆሮ መስጠት በጣም ያስፈልጋል። አንድ ነገር ማወቅ ያለብን እኛ ባወራን ቁጥር ልባችን ውስጥ ያስቀምጥነው እቅዳችንን፣ ዓላማችንን፣ ጎዳናችንን፣ ምስጢራችንን ሁሉ ፍትው አድርገን ወደ ማውራት እንመጣለን ማለት። ያ ሲወራ ደግሞ እንደኛው ሌሎች ሰዎች ስራ መስራት ፈልጎ ሐሳብ የሚፈልጉ መዋለ ንዋይ የሚፈልጉ አጋጣሚና ቦታው የት ነው የሚለውን ነገር የሚፈልጉ ሰዎች እንዳሉ መዘንጋት የለብንም። አብዛኞቹ ሰዎች ከማድመጥ ይልቅ ሐሳብን ኮሌክት ከማድረግ ይልቅ በልባቸው ውስጥ የሞላውን ነገር ሁሉ እያወሩ እያጋሩ እየበተኑ ስለሚውሉ ተቀድመዋል። እድላቸውን ተነጥቀዋል። መሬታቸውን ተነጥቀዋል። ብድራቸውን ተነጥቀዋል። የመንግስትን የፖሊሲ ፌቨር የሚያደርገውን ነገር ተነጥቀዋል።
እድላቸውን ሁሉ ተበልቶ የቀሩት ብዙ ሰዎች ናቸው። ስለዚህ ሐሳብ ስናጋራ በልክ መሆን አለበት። ምስጢር ሆኖ መቅረት ያለበት እኛው ውስጥ ቁጭ ብሎ መቅረት ያለበትና ከኛ ወጥቶ ለሌሎቹ ማጋራት ያለብን ነገሮችን ሁሉ ለይተን ማወቅ ያስፈልጋል ማለት ነው። በዙሪያችን ያሉት ሰዎች ሁሉ እድልን ግራብ ለማድረግ እድልን ሁሉ አነፍንፎ የሚጠብቁ ስለሆነ የምናጋራውን ነገር ለነሱ ሼር የምናደርገውን ነገር በጥንቃቄ ማድረግ መቻል አለብን ነው። ይሄን ሁለቱን ነገር መጠንቀቅ ከቻለን በሌሎች ሰዎች ሐሳብ ፑሽ መደረግ በወጣትነት ደረጃ ለምሳሌ ምንድነው የምንለው ፒር ፕሬሸር የአቻ ግፊት የምንለው ነገር አለ። በዛ በመገፋት አላስፈላጊ ውሳኔ ውስጥ የሚገቡ ሰዎች አሉ። ስለዚህ ከዛ ራሳችን የምንጠብቅ ከሆነ ከጎሲ ከሌሎች ሰዎች ወደ ከሌሎች ፕሬሸር ራሳችን የምንጠብቅ ከሆነ ጥሩ ውሳኔ መወሰን እንችላለን። በራሳችን በራስ መተማመንን መሰረት ያደረገ ውሳኔ መወሰን እንችላለን ነው። ሌላው ቅድም እንዳልኩኝ ሁለተኛው ነገር አዳምጠን ሐሳባችንን ቆጥበን ከሌሎች የምናገኘውን ዕውቀትና ጥበብን ቀስመን የምንወስናቸው ነገሮች ጥሩ ውሳኔ እንድንወስን ያደርጉናል ማለት ነው። ስለዚህ ነው በሰው ልጆች የኢኮኖሚ እድገት ጎዳና ውስጥ ሊከተል የሚችሉ ስቴፖች ብሎ የተቀመጡት መጀመሪያ ፍላጎት ሊኖረው ያስፈልጋል። ከዛ መወሰን መቻል አለበት ነው። ከወሰነ በኋላና በወሰነው ነገር ላይ ደግሞ የተሻለ እምነት እንዲኖረው ያስፈልጋል። ከዛ ትዕግስት ያስፈልጋል። መስራት፣ እርምጃ መውሰድ፣ ጉዞውን ወደፊት ደከመኝ ሰለቸኝ ሳይሉት መቀጠል ያስፈልጋል የሚለውን ዑደት ያስቀፍታል። ስለዚህ በሁለተኛ ደረጃ ላይ የተቀመጠው ነገር ጥሩ ውሳኔ መስጠት መቻል፣ ቅርጹ ያማረ መልኩ ያማረ ውሳኔ መስጠት መቻል ለምጣኔ ሀብት ጉዟችን በጣም ያስፈልጋል ነው። የተወደዳችሁ የሆረር ሚዲያ የዱቢ ድሬዲ ነግዴ ፕሮግራም ተከታታዮች በዚህኛው አጭር ቪዲዮ ያወራነው ነገር ምንድነው? ውሳኔ ስለመስጠት ነውና ውሳኔ መስጠት ትምህርት ደረጃን የሚመለከት ነው። ልምድን የሚመለከት ነገር ነው። ጥበብን የሚጠይቅ ነገር ነው። ከሌሎች የምናገኛቸው ነገሮች ከማህበራዊ ትስስራችን ሁሉ የምናገኝ ነገር ስለሆነ ውሳኔ መስጠት ደግሞ በህይወታችን ውስጥ ትልቅ ተጽዕኖ ሊያመጣ የሚችል ነገር መሆኑን ነው ያጋራኋችሁ። እስከ መጨረሻው ድረስ ከኔ ጋር ስለቆያችሁት እጅግ አድርጌ አመሰግናለሁ። ይጠቅማል፣ ይፈይዳል የምትሉት ከሆነ ይህን ቪዲዮ ለሌሎች ማጋራት አትዘንጉ። ቸር ያገናኘን። አመሰግናለሁ። ገለቶ ማሁራ ቡላ